ዛሬ ስለማላቀው ነገር ላወራ ስለሆነ ትንሽ ታገሱኝ። አንድ ሃይማኖት ራሱን ፌክ መሆኑን ሙሉ በሙሉ ካረጋገጠ የግድ ኦሪጂናል የሆነውን ሃይ ኮፒ ማድረግ አለበት። የግድ አትሊስት መመሳሰል አለበት ሰዎችን ውጅንብር ለመፍጠር። ደጋግመህ እሱን የምትል ከሆነ ደጋግመህ የምትለብሰው ከሆነ ከዛ አይደንቲቲ ጋር ራስህን ማቆራኘት በተደጋጋሚ የምትፈልግ ከሆነ ግን ያ እምነት ከውስጥ አልወጣም ማለት ነው። ተመለስና ሸሃዳን ያዝ። ሌላ ምንም የተለየ ነገር የለውም። እጅግ በጣም ሩሩ እጅግ በጣም አዛኝ በሆነው ክብርና ምስጋና ለዓለማቱ ጌታ ለአላህ Subhanahu Wa Ta'ala የተገባህን ክብራትና ክብራን ያበኪ ኢንተርቴይንመንት ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት የአላህ ሰላምና ጥበቃ ያላችሁ ዛሬም እንግዲህ የተለያዩ ቪዲዮዎች ላይ ሪአክት የምናደርግ ይሆናል። እስከ ፍጻሜ ከኔ ጋር ቆይታ እንድታደርጉ ምጋብዛችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ቪዲዮ ደግሞ ተደራሽ እንዲሆን ላይክ ብታደርጉ በጣም ደስ ይለኛል ማለት ነው። በተጨማሪም ሼርም ብታደርጉ አይከፋንም ማለት ነው ኢንሻአላህ። ዛሬም እንግዲህ እንደተለመደው ከተወሰኑ ቀናት በፊት በአንድ በተሰራ መዝሙር ላይ ማለት ኢስላሚክ አልባሳቶችን መገለጫዎችን ተጠቅመው እንዲሁም ደግሞ ወርዶችን ተጠቅመው መዝሙር ያሉ ጴንጦችን ወቅሰን ነበር፣ ተችተን ነበር፣ አግባብ አይደለም ብለን ነበር። የበለጠ ግን ምላሽ የሚሰጣቸውን ሰዎችን አግኝተናል ማለት ነው። እስኪ ኢንሻአላህ እሱን እንድትከታተሉ ጋብዛችኋለሁ። ቀጥታ ወደ ቪዲዮ ነው የማመራው። ከመሱር ጋር በተያያዘ አንድ ያስኩት ቪዲዮ አለ ኢንሻአላህ እሱንም የማስመለከታችሁ ይሆናል። አብራችሁን ቆዩ። ለማንኛውም ቢስሚላሂ الرحمن الرحيم السلام عليكم ورحمة الله وبركاته። ዛሬ ስለማላቀው ነገር ላወራ ስለሆነ ትንሽ ታገሱኝ። ምክንያቱም ስላለኝ በህይወቴ አንድ ቀን ያጋጠመኝ ይሄ ነገር ሃይ ኮፒ የሚባል ነገር አጋጥሟችሁ ያውቃል? ሃይ ኮፒ እቃ ገዝታችሁ ታውቃላችሁ? ሃይ ኮፒ ማለት ኦሪጂናል እቃን አስመስሎ ቁርጥ እሱን አስመስሎ ፌክ የሆነ ፎርጅድ የሆነን ከውስጡ ቀፎ የሆነን ነገር ሰርቶ ማስረከብ ማለት ነው። እኔ በህይወቴ የቻይና ሞባይል ሃይ ኮፒ ሲደረግ ሰምቼ አላውቅም። የቻይና ምርቶችን ወይ ደግሞ ጥሩ ስም የሌለው እቃ ሃይ ኮፒ ሲደረግ አይቼ አላውቅም። ሃይ ኮፒ ተደርገው ወይ ደግሞ ሙሉ በሙሉ ተኮርጀው የሚሰሩ እቃዎች በአጠቃላይ የነ ሳምሰንግ ምርቶች ወይ ደግሞ የአፕል ምርቶች ዓለማችን ላይ አሉ የተባሉ ጥሩ ዋጋ የሚያወጡ ውድ እቃዎች በኦሪጂናልነታቸው ዓለም ሁሉ የሚተማመንባቸው እቃዎች ሃይ ኮፒ ይሰራላቸዋል። እስከማውቀው ድረስ ስለ ሃይ ኮፒ ያለን ግንዛቤ እቺ ብቻ ናት። አለቀ። ምክንያቱም የሆነ ጊዜ የደረሰብን ነገር ስላል አንድ ወንድማችን ስለተሸወደ ነው በዚህ ጉዳይ። ይሄንን ሃይ ኮፒ እቃ ሁለት አይነት ሰዎች ናቸው የሚገዙት። አንደኛው ሰው ተታሎ ነው የሚገዛው ሳያውቅ ከወሰደ በኋላ ይገባውና ይጸጸታል። ሜቢ ሊጥለው ይችላል በንዴት ያን ነገር፣ አሊያም ደግሞ ያንን ግለሰብ ይዞ ያስመልሳል ማለት ነው ከቻለ። አብዛኛው ጊዜ ይሄን ነገር የሚሸጡት ሌቦች ናቸው። እነኚህ ሌቦች ደግሞ ቋሚ ቦታ ይኖራቸው ያው መጣል ነው የሱ ጣፈንታ መጨረሻ ላይ ዞሮ። ሁለተኛ ደግሞ ይሄን ነገር የሚገዙት ሰዎችን መዋሸት የሚፈልጉ ከራሳቸው ከነበራቸው ሶሻል ስታተስ በላይ እኔ እኮ ሀብታም ነኝ ብለው ራሳቸው መግለጽ የሚፈልጉ ውሸታሞች ናቸው ይሄን ነገር የሚገዙት። ሰሞኑን የሆነ ቪዲዮ ያየሁት ቪዲዮ የሆነ ቪዲዮ እንኳን ገብቼ በስርዓት አላየሁትም። ስክሪንሾት ተደርገው የሚለቀቁ ፎቶዎችንና ትንሽዬ ቪዲዮን እንትን ያየሁት የሆነ ሙዚቃ ነገር ነው ወሬው። የሃይማኖት ሰበካ መሰለኝ። ምንም ሃይማኖት ይሁን ሰዋን አገር ቤት ውስጥ ያለው ከውጭ አገር የመጣም የትኛውም ሃይማኖት ይሁን አንድ ሃይማኖት ራሱን ፌክ መሆኑን ሙሉ በሙሉ ካረጋገጠ የግድ ኦሪጂናል የሆነውን ሃይ ኮፒ ማድረግ አለበት። የግድ አትሊስት መመሳሰል አለበት ሰዎችን ውጅንብር ለመፍጠር በውሸት ሰዎችን እንትን ለማለት ማለት ነው። እኔ ብዙ ሰዎች ስለዚህ ቪዲዮ ሲያወሩ ሁለት ነገር ነው አእምሮዬ ውስጥ የመጣው። አንደኛ ነገር አልহামዱሊላህ ነው ያልኩት። العزة لله ولرسوله وللمؤمنين። الله سبحانه وتعالى አሸናፊነትን ለሙእሚኖች ነው ያደረገው። አሸናፊነትን ለኢስላም ነው ያደረገው። እውነትም ተረጋገጠን ያልኩት። እንደሚታወቀው አሸናፊ ነው ሁሉም ተከታዮችን የሚያበዛውና መኮረጃችን ደግሞ እኛም በላጭነት እንጂ በታችነትን አይደለም የሚናገረው። አንደኛ ይሄ ደስ ያለኝ ነገር ነው አንደኛው። ሁለተኛ ነገር ደግሞ ሀገሪቷ በህግ የምትመራ ሀገር ናት ኢትዮጵያ። ሃይማኖቶች መሃል ግጭትን ለመፍጠር እንዲህ ያሉ ነገሮችን የሚሰሩ ሰዎች ለህግ መቅረብ አለባቸው። ያ ነገር ስለጎዳም ብቻ አይደለም ሌላ ደግሞ ነገ ከሆነ ሃይማኖት ውስጥ ወጥቶ ሌላ ሃይማኖትን የሚሰድብ ይመጣል፣ መሰዳደቡ እየጨመረ ይመጣል፣ ሌላ ነገር ይፈጠራል። ያ ነገር እንዳይፈጠር ያለው ነገር ምንድነው? እንደተኮረጀን ገብቶናል። ለኮራጆቹ ደግሞ የዘፈን ዳርዳሩ እስክስታ ነው የሚባለው። እስክስታውን ተውትና መስለም ከፈለጋችሁ ኦኬ ቤታችን ክፍት ነው
እስላማችን ደግሞ ትልቅ ነው ሊላሂ الحمد والمنه የአላህ Subhanahu Wa Ta'ala ጀነትም ተውበት ማድረግ ለፈለጉ ሰዎች فإن الله غفور رحيم ነው አላህ Subhanahu Wa Ta'ala ይቅርባይና መሐሪ ጌታ ነው ተውበት ማድረግ ከፈለጋችሁ ለሁላችሁም እስላም መያዝ ከፈለጋችሁ የእስልምና በሩ ክፍት ነው እየዞራችሁ እስክስታውን መጫወት ሳይሆን እንዴው እንግባበት ብላችሁ ፈርታችሁ ከሆነ ሰው ከመለሰን ከእስልምና ብላችሁ ከሆነ ላ ማንንም ይመልሳችሁ ሰው የለም እስልምና ሰፊ ነው መታችሁ መግባት ትችላላችሁ ሃይ ኮፒውን ይዛችሁ ከምትሄዱ ኦሪጂናሉን ያዙ ለማለት ያክል ነው በዚህ አጋጣሚ ስሩን አስምሬ በደንብ አድርጌ አስረግጬ የምነግራችሁ ነገር በእርግጠኝነት ይሄ ነገር የሚያሳየው ያን ነገር የሰሩ ግለሰቦች ሙሉ በሙሉ ማስረጃ ማጣታቸው ሙሉ በሙሉ ሰዎችን የሚጠሩበት መንገድን ማጣታቸው እንደነገርኳችሁ ነው እነ ጋላክሲና እነ አፕል የነሱ ስራ ስለሚናገር ሃይ ኮፒ መስራት አይጠበቅባቸውም ስራቸው ይናገራል ኳሊቲያቸው ሃይ ኮፒ የሚሰሩ ሰዎች ደግሞ የግድ እነሱ ማስመሰል አለባቸው ከነሱ በፊት መልካም ምርት ሰዎቹ ዘንድ ስለደረሰ በዛ ፒክቸር በዚያ እንት ማለት ነው ዲዛይን ስለዚህ አሁን ያለው ምንድነው እናንተም ሃይ ኮፒ እየሰራችሁ ሰው ውስጥ ውዥንብር ለመፍጠር ከምትፈልጉ ኮፒ ለማድረግ የፈለጋችሁት መኮረጅ የፈለጋችሁትን እስልምናው ራሱ መያዝ ትችላላችሁ ለማለት ያክል ነው ለነሱ ለቪዲዮ አቅራቢዎች የማስተላለፈው መልእክት ይሄ ነው መምጣት ትችላላችሁ ሃይ ኮፒውን ትታችሁ ወደ ኦሪጂናሉ ወላኪን ለእስልምና ጉዳይ ተጠያቂዎች ሀገር ቤት ላይ ተጠያቂ ለሆኑት ይሄንን ቪዲዮ የሰሩ ግለሰቦች እዚያው ሀገራችን ውስጥ የሚኖሩ ይመስለኛል እዚያው ሀገራችን ውስጥ የሚኖሩ ከሆነ ለምን ህጋዊ እርምጃ ይወሰድባቸው ለምን ለህግ ቀርበው የነሱ መገለጫ ያልሆነን ልብስ ለብሰው እንዲህ ያለን ነገር ማድረጋቸው ለሌላ መጥፎ ነገር መንገድ መክፈት በር መክፈት ነው ያ በር ተከፍቶ ደግሞ በኋላ መዘዝ ሊኖረው ይችላል ብዬ ነው የምገምተው እንቦርማ ይሁን ነገር ከሚገባ ደግሞ ከወዲሁ ሌቦችን ኮራጆችን የሃይ ኮፒ አዘዋዋሪ ወንበዴዎችን ለህግ ማቅረቡ መልካም ነው ብዬ ነው ማምነው ምክንያቱም ሃይ ኮፒ መስራት የሌባ ስራ ስለሆነ የወንበዴ ስራ ስለሆነ ያጭበርባሪ ስራ ስለሆነ አጭበርባሪዎችን ለህግ ማቅረቡ መልካም ይመስለኛል አልহামዱሊላህ الذي اعزنا بدين الاسلام አልহামዱሊላህ ሃይ ኮፒ የሚደረግን ሃይማኖት ምርጥ የሆነን ሃይማኖት እንዴው ብራንድ ሆኖ ሰዎች ሁሉ ሊከተሉ የሚፈልጉትና ምንድነው የሚባለው እንዴው እንደሱ ያለ ሃይማኖት ቢኖርኝ በሚል የተለያዩ የሚዘምሩበትና የመሳሰሉ ነገሮችን በሱ ኮርጀው ለመስራት ያበቃን ጌታ ሊላሂ الحمد والمنه الحمدلله ወደፊት የምንላችሁ ነገር ምንድነው ኦሪጂናሉ መያዝ ትችላላችሁ በሃይ ኮፒው አትጨናነቁ ህዝቡንም ደግሞ ሃይ ኮፒ አትስጡት ምን ኦሪጂናሉ አለ አይደል ቁርአንም ከሆነ ኦሪጂናሉ ቁርአን አለ እዚያ ጋር አስመስላችሁ በአረብኛ የተጻፉ ነገሮችን እያመጣችሁ እንት ማለት አይተበቅባችሁም ያኔ ያለው والله اعلم الله سبحانه وتعالى መልካም ነገር አግኝተው ከሚሰሩ መሐከር ያድርገን جعلنا الله ممن يستمعون القول فيتبعون احسنه ان صبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته بزغيم እዚህ ላይ አስተያየት መስጠት ስለፈለኩ ነው ብዙን ጊዜ ብለናል አንድ ሰው እስልምናን ከለቀቀ በኋላ እስልምና መለያዎችን ለብሶ ምንም አይነት ፕሮግራም ማካሄዱ የሚሰጠን ኢምፕሊኬሽን ውስጡ ላይ የእስልምና ፍላጎትና ፍቅሩ እንዳልወጣ ነው የሚያሳየው ወይ መረዳው እንደዛ ነው ልክ ከሚስቱ ጋር ከተፋታ በኋላ አንድ ሰው በሚስቱ ትዝታ እድሜ ልኩን እንደሚቆዝመው በጠላት አለው ይያለ ለሰዎች እየተናገረ ግን ደግሞ ውስጡ የሷን ልብስ እያያዘ ወዘተ እንደዛ አይነት ለቅሶና ሩሮ ውስጥ እንደሚገባ አይነት ሰው ነው የሚሰማው አንድ ሰው አንድ ነገር ትክክል አይደለም ብሎ ለቆ ከወጣ በኋላ መሰል አይነት ተግባራት ውስጥ የሚገባበት ምንም ምክንያት የለም በክርስቲያንና በተለይ በፕሮቴስታንቱ በኩል ያሉ በጣም የሚያስገርሙ መርሃል ባካሄዶች አሉ ይሄ አንደኛው ነው እንግዲህ እንደምታዩት ማለት ነው ኦልሞስት አሁን 2019 አካባቢ ነበር አይ ቲንክ ይሄ ትንሽም ኦልድ የሆነ ሰው ስለሆነ ነው እንጂ አሁን ላይ ትንሽ እየለቀቋቸው ነው እየተውት ነው እንደዛ አይነት ነገሮች ፋርነት እንደሆነም እየተረዱት እየተውት ነው ሌላው አብሬ እዚህ ጋር የሚገርመኝና የሚያስቀኝ ነገርም ደግሞ ምንድነው
ኢቭን ፌክ አካውንት ሲከፍቱ እንኳን ስማቸውን መሐመድ ብለው የሚከፍቱ የፕሮቴስታንት ሰዎች እንደዚህ የሚሳደቡ ሰዎች በጣም ነው የሚያስገርሙኝ። ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመሳደብ ራስክን መሐመድ ብሎ መሰየም ምን ማለት ነው? ምን ያክል ከራስ ጋር በተጣላ ነው? በጣም እኮ የሚገርም ነው። ሰዎች የምትጠላውን ስም ልትሳደብ እንግዲህ ራስክን አዘጋጅተህ የመጣህለትን ያንን ስም ለራስህ መሰየም በቃ ይሄ ከፍተኛ የሆነ የማንነት መቃወስ ነው። እና በጣም ይገርመኛል ሰዎች መርህ አልባ ሲሆኑ እንደነዚህ አይነት የማንነት መቃወስ ወይም አይደንቲቲ ክራይሲስ የሚባለው ውስጥ ሲገቡ ማለት ነው። ስለዚህ ይሄም አንዱ አይደንቲቲ ክራይሲስ ነው። ሰው መታመንበት እምነት ካለ ቀጥ በልና መታመንበትን እምነት ተከተል። የምታምነው የተውከው እምነት ከኋላ የሚያስጨንቅ ከሆነ ግን የሚረብሽ ነገር አለ ማለት ነው። ደጋግመህ እሱን የምትል ከሆነ ደጋግመህ የምትለብሰው ከሆነ ከዛ አይደንቲቲ ጋር ራስክን ማቆራኘት በተደጋጋሚ የምትፈልግ ከሆነ ግን ያ እምነት ከውስጥ አልወጣም ማለት ነው። ተመለስና ሸሃዳን ያዝ። ሌላ ምንም የተለየ ነገር የለውም። የሚገርም ነው። እነዚህ ሰዎች በቃ ያላቸው አማራጭ የመጨረሻ ማለት ያልተማረውንም እንደዚህ በተለያየ በቁስ ነገር እየሸወዱ የነበሩ አካላቶች በጣም እያነሱባቸው ሲመጣ ያላቸው አማራጭ እንግዲህ መመሳሰል ነው። ኡስታዝ መዓዝ እንደገለጸው ሃይ ኮፒ መስሎ መምጣት ነው ማለት ነው። ባላሰቡት መንገድ ነው ነጥብ እየጣሉ የሚመጡት ማለት ነው። ሌላው ግን ይህ ተሆነ ተብሎ ደግሞ ዝም ተብሎ መታለፍ የሌለበት ጉዳይ ነው። የህግ አካላቶች ወደ ሃይማኖታዊ ግጭት ውስጥ የሚያስገቡ ነገሮች ትኩረት ሊሰጣቸው ይገባል። እንደዚህ አይነት መሰል ተንኮሳዎችን ከወዲሁ ካላስቆማቸው ኋላ ላይ ጥሩ አይፈጠርም፣ ጥሩ ነገር አይፈጠርም። ስለዚህ ጥንቃቄ ቢደረግ የህግ አካላቶች መንግስትም ትኩረት ሊሰጠው ይገባል። እኛ እንደ አንድ ሚዲያ እነዚህ ሰዎች እያስጠነቀቅን ነው። መንግስት ደግሞ ሊያሳርፋቸውና ሊያስቆማቸው ይገባል ማለት ነው። ወደ መጨረሻ ቪዲዮ ሳመራ መስዑድን ነው ማገኘው። እንግዲህ መስዑድ በአንድ ፕሮግራም ላይ ተገኝቶ የቲሞችን ሲሸልም የሚያሳይ ቪዲዮ በጣም ቫይራል ወጥቶ ብዙዎች እያስደሰተ ይገኛል። ይህ ልጅ እንግዲህ ከተወሰኑ ሳምንታት ወራት በፊት እንግዲህ የሚሰራቸው ቪዲዮዎች ትንሽ ከእምነቱ የሚያፈነግጡ እምነቱን ከልጅነት አስተዳደጉ የማይጠበቁ ነገሮችን እንመለከትበት ነበረ። ብዙ ጊዜ ወላጆችንም ተጠያቂ እስከ ማድረግም ደረጃ የተደረሰበት ሁኔታም ነበረ። ወላጆቹ ለምን ስርዓት አያስይዙትም፣ ለምን እንዲህ አይነት ቦታ ላይ ይቀርባል፣ ለምን እንዲህ አይነት ስራዎችን ይሰራል የሚሉ የተለያዩ መልእክቶች ይቀርቡበት ነበር። አሁን ግን በአንድ የቁርአን ፕሮግራም መድረክ ላይ የተሸለሙ ተማሪዎች እንግዲህ መስዑድ ተገኝቶ ሲሸልማቸው የሚያሳይ ምስል ነው ቪዲዮ ላይ እንደምትመለከቱት ማለት ነው። አልহামዱሊላህ ረቢል ዓለሚን። ይህ ልጅ በዚህ ተርቢያ ካደገ ሀቂቃ ነገ የሚገርም ቦታ ላይ የምንመለከተው ይሆናል የሚል ተስፋ አለኝ። አላህ ይጠብቀው። ለማንኛውም የዛሬ ቪዲዮዎች ይሄንን ይመስሉ ነበር። በቀጣይ እንግዲህ በሌሎች ቪዲዮዎች እስከመመለስ ኢንሻአላህ በድጋሚ የምንገናኝ ይሆናል በአላህ ፍቃድ። ቪዲዮን ላይክ ማድረጋችሁን አትርሱ። ወሰላም አለይኩም ወራህመቱላሂ ወበረካቱ።